ፓውስ በዛሬው ዕለት ወደ ሴንትራላይዝድ ኤክስቼንጆች ክሌም ተጀምሯል። በዛሬ ቪዲዮ እንዴት እሱን ክሌም እንደምናደርግ አሳያችኋለሁ ማለት ነው። መጀመሪያ ከስር ቲጂ ዳሽቦርድ የሚል አለ፣ ወደ እሱ እንገባለን። ቬሪፋይ ካላደረግን በቴሌግራም ዋሌታችን በኩል ቬሪፋይ እንድናደርግ ይጠይቀናል። ቬሪፋይ ካደረግን በኋላ እንደዚህ ያመጣልናል። ኔክስት እንለዋለን። እንደምታዩት እዚህ ጋር ያለን ቶክን ጽፎ ክሌም ይለናል። ከስር ክሌም እንለዋለን። አይ ሃቭ ሪድ የሚለውን ቲክ እናደርግና ኮንቲኒው እንለዋለን። እዚህ ጋር እንደምታዩት ሴንትራላይዝድ ኤክስቼንጅ ኤንድ ኦን ቼን ዊዝድሮዋል ይላል። ኦን ቼን ዊዝድሮዋል አሁን የለም። ኦን ቼን ዊዝድሮዋልን በቅርቡ እንደሚከፈት ተናግረዋል። ላይክ ፋንተም ዋሌት እንደማለት ነው። ኤክስቼንጅ የሌላችሁ በእነሱም ክሌም ማድረግ ትችላላችሁ ማለት ነው። ወደ ኤክስቼንጅ ደግሞ ክሌም ማድረግ የምትችሉ አሁን ክሌም ማድረግ ትችላላችሁ ማለት ነው። ከስር እንደምታዩት 3% ፊ ይቆርጣል ማለት ነው ወደ ኤክስቼንጅ ለመላክ። እንነካለን። እንደምታዩት አሁን ሁለት አማራጮች ብቻ ነው ያሉ፣ ባይቢት ወይም ቢትጌት ማለት ነው። ወደፊት ምናልባት የሚጨመሩ ሊኖሩ ይችላሉ። አሁን ላይ ግን ባይቢት ወይም ቢትጌት ብቻ ነው ያሉት። ከሁለቱ አንዱን መርጣችሁ እንትን ማለት ትችላላችሁ። ለምሳሌ እኔ ወደ ባይቢት ነው መላክ የምፈልገው። ባይቢት የሚለውን እነካለሁ። እንደምታዩት ባይቢት አካውንት አለው ይብሎኛል። አዎ አለኝ እለዋለሁ። እንደምታዩት ባይቢት ዩአይዲ እና ዲፖዚት አድሬስ ይጠይቀኛል። እሱን ከባይቢት ኤክስቼንጅ አመጣለታለሁ ማለት ነው። ወደ ባይቢታችን እንገባለን። ከዛ ከዚህስ ዲፖዚት የምትላለች እሷን በመንካት እንገባለን። ከዛ ከላይ ሰርች ማድረጊያው ጋር ፓውስ ብለን እንጽፍለታለን። እንደምታዩት እንደዚህ ይመጣል። አንድ ብቻ የሚመጣው ይሄ ምንም አያስቸግርም። ፓውስ የሚለውን እነካለን። እንደምታዩት ኔትወርክ ያስመርጠናል። በሶላናን ብለን መርጥለታለን ማለት ነው። እንደምታዩት እንደዚህ ያመጣልናል። እንደምታዩት አድሬሳችን ያመጣልናል። እዚህ ጋር ኮፒ እናደርገዋለን ማለት ነው። ከዛ በመቀጠል ወደ ክሮማችን ሄደን አድሬስ ጋር ነው ፔስት የምናደርገው ማለት ነው። ዲፖዚት አድሬስ የሚለው ጋር ፔስት እናደርገዋለን። ከዛ እንደምታዩት ባይቢት ዩአይዲ ይጠይቀናል ማለት ነው። እሱንም ከባይቢታችን እናመጣለታለን ማለት ነው። ዩአይዲያችን ለማግኘት ከስር የፕሮፋይላችን ከላይ እንደምታዩት የፕሮፋይል ምልክት አለች፣ ወደ እሷ እንገባለን ማለት ነው። እዚህ ጋር እንደምታዩት የፕሮፋይላችን ምልክት አለች፣ ወደ እሷ እንገባለን። ከዛ እዚህ ጋር እንደምታዩት ዩአይዲ ብሎ ያመጣልናል። እሱን ኮፒ አድርገን እናስገባለታለን ማለት ነው። እሷን ስንነካት ኮፒ ያደርግልና ቀጥታ እሱን ሄደን ማስገባት ነው ማለት ነው። እሱን ሞልተን ኮንቲኒው እንለዋለን። እንደምታዩት አንድ ቼክ እንድናደርግ ያመጣልናል። አንዴ ቼክ እናደርጋለን ማለት ነው። ላይክ መጀመሪያና መጨረሻውን ካየነው በቂ ነው። ያጎደልነው ፊደል ካለ ቼንጅ አድሬስ ማለት እንችላለን። ኮንቲኒው እንለዋለን ማለት ነው። እንደምታዩት አሁን ጨርሰናል። አንዴ ኮንፈርም እንለታለን። እንደምታዩት ደን ብሎናል። ወደ ባይቢታችን ክሌም አድርገናል ማለት ነው። ይህም ማርች 17 ወደ ዋሌታችን ዲፖዚት ይደረጋል ማለት ነው። እዚህ ጋር ቢትጌትን መጠቀም ከፈለጋችሁ በዚህ መንገድ ወደ ቢትጌት መላክ ትችላላችሁ። ብዙ ነገሩ አንድ ነው። በቀጣይ ቪዲዮ ደግሞ እንዴት ቶክናችን እንደምንሸጥ ቪዲዮ ሰራላችኋለሁ ማለት ነው። ቻናሉን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ይመቻችሁ።